ቤት ሆነሽ ቤት ረሳሽ ቼላው ምንድነው ቀዝናለና ያታርሽ ቢያንስ እንኳን አትሸኑ አረ ቼልሲ ምንድን ያደረጋችሁት እንዴ? ቼልሲ አህያ ሰው አንድ የሰበሰበው ምን ተጫዋች አይደለም የሰበሰበው አህያ እኮ ነው የሰበሰበው እንዴ። ስንት ነገር ተባብለን ለንደን ሰማይና ተባብለን እኛ እንደውም ሶስተኛው ዓለም ጦርነት ይነሳ በቃ እንግሊዝም አለችበት በቃ። አረ ወያላ ቼላው ቆይ ምንድነው በእናትህ ስነ ዜጋ ስነ ምግባር አልተማራችሁም እንዴ? ተቆጣችሁ አላደጋችሁም እንዴ? ምንድነው ኔቶ አፈር ያስበላ ወያላ መቀለጃ አደረከኝ። አርሰናል ሚዜ ነው እንዴ? ወፍ ጭራሽ ሚዜ አይደለም። ይኸውላችሁ አርሰናል በአመት 2 ጊዜ ያገባል። 2 ጊዜ ማለት ነው። ሁለቱንም ደግሞ የሚያገባው ማለት ነው ቼልሲ ነው። በቃ ቼልሲዎች ፎጣጣ በሰሚላ ፎጣጣ አርሰናል በኩል ይኸውላችሁ ለራያ ይመች። በቃ ባለቀ ሰዓት ደግሞ ያረኩ ሴቭ ምናምን ነገር ይመች። ያራዳ ልጅ ወደ ቼልሲ ስንመጣ የሆነ ቡድን ቀርቶ መውረድ ያለበት ቡድን ነው ቼልሲ ማለት። ምን አይነት ሎ አይኪው ያላቸው ተጫዋቾች ነው ያሉት? ምን አይነት ንፍዝ ሰው በደርቢ ጨዋታ ላይ በዚህ ወሳኝ ጨዋታ ላይ ቡድንህ ወደ ቶፕ 4 ምናምን ለመምጣት ስትረግል እያደረገ ቢጫ እያለብህ እንደዛ አይነት ውሳኔ ወሰነ ሌላ ቢጫ የተቀይ ምናምን የምትወጣው ምን አይነት መነፍጫለሁ? ምን ደስ የማይሉ ስኳድ። አንድ ትልቅ እውነታ ልንገራችሁ፣ ራሴን ላሞኛል፣ ግን አንድ ሁላችንም ማወቅ ያለብን ነገር ነው። ታውቃላችሁ ሲቲ እያንዳንዱን ጨዋታ ማለት ነው በራሱ እጅ ነው የሚወስነው ለዚህ ዋንጫ። እግዚአብሔርን አርሰናል እኔ እውነት በዛሬ ጨዋታ በስነ ስርዓት እንደሚበላ ነው እያሳየ እየተመለከትኩ ያለው። ስለ ሁሉም ነገር የተጣለው ሲቲ በራሱ እጅ ነው ያለው። ሁሉም ነገር ላይ ሁሉም አጨዋወቱ ላይ ማለት ነው ዊን ያስፈልጋል። ገብቷል? እሱን እውነት የሚያደርግ ከሆነ ማን ሲቲ በእርግጠኝነት ይበላል። ግን አርሰናል በዚያ ጨዋታ ከቀጠለ ምንም ላይበላ የሚችልበት ፕሮባቢሊቲ የለም። በፈጣሪ ቼልሲ እኔ ራሴን አመመኝ በቼልሲ ቀይ ካርድ ዝም ብሎ በቀይ ካርድ እግዚአብሔር ምንድነው ቀይ ካርድ ያላችሁ ችግር? ፔድሮ አንተ የማይደረግ በፍጹም ካንተ የማይጠበቅ ነገር ነው ያደረገው። እንደዛ ሰዓት ላይ ጭራሽ የማይጠበቅ ነገር እንዴ ራያ በፈጣሪ ስም አሁን ሳንቼዝን አየሁ እኮ በመድኃኒዓለም ዛሬ ራሱ ወይኔ ተቃጠልኩኝ እኔ ወይኔ በፈጣሪ ተፍረው ለእናንተ ማስክ ችግር ሌላ ሆነባችሁ። ማንቸስተር ዩናይትድ አሸንፏል። እንግዲህ የራሳችንን እድል በራሳችን ነው የምንወስነው፣ በአርሰናል አይደለም። በቃ ከዚህ በኋላ ያለቀ ጉዳይ ነው። አጼቋማ በተመሰረተ የመጀመሪያው ቀን የመጀመሪያ ድሉን አስመዝግቧል ይላል። አቋማንስ ምን አርገነዋል? ደምስሰነዋል። አቋማ ምን ብሏል? ደምስሰነዋል። ጀማው እቤት ገባው የለንደኑ ኃያሉ ክለብ ደጋፊ ማን ነው ስትባል አክቲቪስት ነው እንደምትል ጥርጥር የለኝም። ጀማው አርሰናል ደጋፊ እንኳን ደስ አላችሁ። ከዚህ በፊት 3-4 ቪዲዮዎች ሰርቼላችኋለሁ። እንግዲህ አንዱን ቫይራል ይወጣ አይመስለኝም፣ እየታየ አይደለም። ኮፒ ሊንክ ማድረግ የእናንተ ድርሻ፣ እኔ የተቃራኒ ደጋፊን ጨጓራ መላጥ የኔ ድርሻ። ኮፒ ሊንክ አድርጉት ማለት ነው፣ በሌላ አማርኛ ቪዲዮ ማለት ነው። ጀማው በዚህ ጨዋታ ላይ ጀማው ወይኔ ይኸውላችሁ እኔ በዚህ ጨዋታ ላይ ያሳየነው ብቃት ሳይሆን ይህንን ጨዋታ አሸንፈን መውጣታችን ማለት ነው ምን ያህል የዋንጫ አሸናፊ የመሆን እድሉ በአግባቡ እንዳለን የተረዳውበት ጨዋታ ነው። የእናንተን አላውቅም ጀማው እንዴት አባቱ ደስ እንዳለኝ። በተለይ ደግሞ በአርቴታ ስር ሆነን ማለት ነው የለንደን ኃያል ያለው አንድ ክለብ ብቻ እንደሆነ በቃ አረጋግጠናል፣ አርሰናል ነው። ቼላው እኮ አርቴታ ከመጣ እጅግ ብዙ ጨዋታ የተሸነፈው ብቸኛው ክለብ እኮ አደረግነው። አንተ ገረፍን። እኔ የቼላው ደጋፊ ማለት ነው ከአሁን በኋላ ዝም በል በቃ። አንዳንዴ እኮ ዝም ይባላል። ዝም ምንም አይነት ወሬ አልፈልግም። ጀማው ኢቨንቴ ላይ የነበራችሁ ጀማዎች አረካችሁኝ ነው የምለው። አረካችሁኝ ራሱ አይገልጸውም። እንዴት አባቱ ደስ የሚል ጊዜ ቫምዳስ ላይ እንዳሳለፍን አልገባችሁም? ጀማው የሚቀጥል ይሆናል። ኢቨንታችን ይቀጥላል። ጀማው እንኳን ደስ አላችሁ። ቪዲዮውን ኮፒ ሊንክ ሼር አድርጉና አዳርሱልኝ። ጀማው አሁንም ቢሆን ዋንጫውን በክንዳችን እንበሏል። አይቀርም። ጀማው ይመቻችሁ። መቅዘለቅ ካንዲ ነው ስሜቱን አወቅኩት። ቼላው እንደለመደው ወስጄ ለጠፍኩት። በቀይን የወጣብኝ ሲል እንዳልሰማው፣ ካልሰማ ንገረው ከሰማ ድገመው። ለንደን ሁሌም ቀይናት ቢመርም ዋጠው። እናንተ እንዴት ነው ግን ፖፖን እያሰቡ መጫወት ደስ የሚለው? እንዴ ስሜቱ እንዲህ ነው እንዴ? እኔ እኮ ያን ሁሉ አመት ደርሶ መልስ ጧ ሳረግ እኮ ማለት ነው ትዝ ብሎኝ የማያውቅ ለካ ይቻላል ለካ
እኔ ለአንተ ክለብ ማለት ነው እኔ ለቼላው ማለት ነው አጥቂ ክንፍ ምናምን አልጠቀምም። በተከላካይ ጽድት ተባለ በተከላካይ ኦንጎል ለአንተ ሰጥቼ እኔ በተከላካይ ደጋፊዎች የምስጋናና የይቅርታ ቪዲዮ እየጠበቅን ነው። አዎ ስለቋጠራችሁብን የይቅርታ ቪዲዮ ነጥብ ስላስጣልንላችሁ ደግሞ የምስጋና ቪዲዮ በ24 ሰዓት ውስጥ ቢሆን ደስ ይለናል። ከቻላችሁ በ12 ሰዓት ውስጥ ካልሆነ ደግሞ በ24 ሰዓት ውስጥ ዘንድሮማ በላ ነው። የቋጣሪ ፍሬ ቢፈርጥ ባይፈርጥ ቢሟሟ ባይሟሟ እኛ አርሰናሎች ይመለከተናል እንዴ? አይመለከተንም። ምን ጊዜ አርሰናል ገባ